ሰላም ጤና ይስጥልኝ ውድ የጣዝማ ሚዲያ ቤተሰቦች ሰላም ናችሁ? እንዴት ናችሁ? እኔ በጣም ሰላም ነኝ። ዛሬ ይዤላችሁ የቀረብኩት ፕሮግራም ዲቪ ውጤታችንን እንዴት በቀላሉ በስልካችን ብቻ ያለምንም መረዳት በቀላሉ ማየት እንደምንችል የሚያሳይ ፕሮግራም ነው ማለት ነው። እንደሚታወቀው ከሜይ 3 2025 እስከ ሴፕቴምበር 30 ድረስ የዲቪ 2026 እድለኞች በይፋ እንደሚወጣ ይታወቃል። ስለዚህ እኛም ያለምንም መረዳት የዲቪ ሰክሰሳችን ብቻ በመያዝ ይሄንን ወረቀት ማለት ነው በመያዝ ብቻ ኮንፈርሜሽን ቁጥርና ሌሎች አስፈላጊ ነገሮችን ብቻ በመሙላት በስልካችን እንዴት አድርገን የዲቪ ውጤታችንን ማየትና መመልከት እንደምንችል የሚያሳይ ፕሮግራም ነው። ፕሮግራሙ ከመጀመራችን በፊት ላይክ እና ሰብስክራይብ ማድረጋችሁን እንዳትረሱ። አሁን ወደ ፕሮግራሙ እንሄዳችሁ። ይመቻችሁ። ብሮዘር እንገባለን። እኔ የምጠቀመው ጎግል ብሮዘር ነው። እንግዲህ እያንዳንዱን ስቴፕ ባይ ስቴፕ እንዴት አድርገን ዲቪ ውጤታችንን በኦንላይን ማየት እንደምንችል እዚህ ላይ በግልጽ አሳያችኋለሁ። እኔ የምጠቀመው በጎግል ክሮም ስለሆነ ጎግል ክሮም ላይ እገባለሁ። ጎግል ክሮም ላይ ምን እላለሁ መሰላችሁ? https ሁለት ከዛ ሁለት ስላሽ ከዛ ዲቪ ፕሮግራም ዶት ስቴት ዶት ጆይ ከዛ ሰርች እናደርጋለን። ሰርች እያደረገ ነው፣ ግን ጉግል ክሮማችን ዴስክቶፕ ሳይት መሆኑን ቼክ ማድረግ አለብን። እዚህ ጋር ያው ዴስክቶፕ ሳይት ነው። ስለዚህ ከሚመጣው አማራጮች ውስጥ እንደምትመለከቱት ብዙ ማድረግ ያሳያል። የመጀመሪያው አማራጭ ኤሌክትሮኒክ ዳይቨርሲቲ ቪዛ ፕሮግራም ይላል። እሱን የመጀመሪያውን አማራጭ ማለት ነው ክሊክ እናደርጋለን። ያው እንደምታዩት ያው ክሊክ እያደረኩ ነው። ሰርች እያደረገልኝ ነው የሚገኘው። ክቡራን ተመልካቾቻችን አሁን እንደምትመለከቱት ይሄን ወደዚህ ፊቸር አመጣኛል ማለት ነው። ከዛ ቼክ ስታተስ የሚል አለ። ከዚህ መጨረሻው አካባቢ ላይ ስትመለከቱ ቼክ ስታተስ የሚል አለ። እሱን ክሊክ እናደርጋለን። እንደምትመለከቱት እያመጣልኝ ነው ያለ። እዚህ ላይ እንደምታዩት እዚህ ላይ ፔጅ ላይ ዌልካም ይላል። ዘ ዩናይትድ ስቴትስ ዲፓርትመንት ስቴት ኤሌክትሮኒክ ዳይቨርሲቲ ቪዛ ኢንትራንስ ስታተስ ይላል። ቼክ ፎር ዲቪ 2026 አፕሊካንት ይላል። ስለዚህ ኮንቲኒው እንለዋለን። ኮንቲኒው ካልነው በኋላ ልክ ወደዚህ ፊቸር አመጣልኝ ወይም ወደዚህ ፔጅ አመጣልኝ ማለት ነው። ስለዚህ የመጀመሪያ እዚህ ላይ መሙላት ያለብን ነገር ምንድነው? ኮንፈርሜሽን ናምበር ማለት ነው። ዲቪያችሁ ከሞላችሁ በኋላ ሰክሰስ ይኖራችኋልና ዲቪ ሰክሰሳችሁ ላይ የሚገኝ ቁጥር አለ። እሱም ኮንፈርሜሽን ናምበር ይባላል። እዚህ ላይ እኔ ኮፒ አድርጌ ነው የማመጣው። የኔ የራሴ ስሞላ ኮንፈርሜሽን ናምበር ስለነበረኝ እሱን ኮፒ አድርጌ ወደዚህ ፔስት አደርገዋለሁ ማለት ነው። የኔ ኮንፈርሜሽን ናምበር 26 ይሄው ሞልቼዋለሁ እዚህ ጋር። ከዛ ሁለተኛው አማራጭ ደግሞ ምናምን ላስት ኔም ወይ ፋሚሊ ኔም ይላል። እዚህ ላይ ማየት ያለባችሁ ነገር የአያታችሁን ስም ነው ማስቀመጥ ያለባችሁ። የአያታችሁ ማለት የመጨረሻው ማለት ነው። ሚድል ኔም ወይ ፈርስት ኔም ነው ማስገባት የለባችሁም። ማለት እኔ ስሜ ኃይሌ ገማ ፈረደ ነው የሚል፣ ግን እኔ ማስገባት ያለብኝ የአያቴ ስም ፈረደ ስለሆነ ፈረደ የሚለውን ነው ማስገባት። ፈረደ የሚለውን አስገባለታለሁ። ከዛ ዓመተ ምህረቱ ነው እንደ ያው የሞላውትኝ ስለሆነ እኔ የተወለድኩት ዲቪ ስሞላ
የተወለድኩበት ዓመተ ምህረት 1994 ብዬ ነው በፈረንጆች አቆጣጠር የሞላሁለት። ስለዚህ 1994 የሚለውን አስገባለታለሁ ማለት ነው። ሰክሰሳችሁን እያያችሁ መሙላት ማለት ነው። እዚህ ላይ ምን አውተንቲኬሽን አለ። ይሄ ራሳችሁ ስለሆነ ይሄንን ኮድ ማስገባት አለባችሁ ምንም ሳትሳሳቱ ማለት ነው። ይሄንን እናስሞን እንሞላለን። ዩ ኤም ቪ ስሞል ከሆነ ስሞል፣ ካፒታል ሆነ ካፒታል እያደረጋችሁ ነው መሙላት ያለባችሁ። ኢ 9 ሚል ነው እዚህ ጋር ያለ 9 ሰብሚት እንላለን። እዚህ ጋር እንደምትመለከቱት ሰብሚት አድርጌያለሁ። ከዛ የሚመጣውን ውጤት እናያለን። ሰብሚት አድርጌ ጨርሻለሁ። የሚመጣውን ውጤት እናያለን ማለት ነው። እዚህ ላይ እንደምትመለከቱት ውጤት የዲቪ 2026 የሞላሁትን ውጤት እድለኛ መሆኔን አለመሆኔ እዚህ ላይ እየነገረኝ ነው። እንዳለመታደል ሆኖ እንደምትመለከቱት has not been selected ይላል። based on the information provided the entry has not been selected for further processing for DV diversity visa program at this time ይላል። እንደምትመለከቱት ዲቪ አልደረሰኝም ማለት ነው። ስለዚህ እንደዛ አድርጋችሁ ራሳችሁ በኦንላይን ዲቪ መድረስና አለመድረሱን በቀላሉ በስልካችሁ እንደ ላፕቶፓችሁ ማየት ትችላላችሁ ማለት ነው። በነገራችን ላይ ስታመሮች ስለሚኖሩ በኢሜይላችሁ ወይም በተለያየ ኮድ እየላኩ ዲቪ ደርሰዋል የሚሉ ሰዎች ሊኖሩ ይችላሉ እና ማንንም ሰው እንዳታምኑ እሺ። እንደዚህ አድርጋችሁ የራሳችሁን ዳታ በማስገባት ብቻ በኦንላይን ራሳችሁ ዲቪ መድረስና አለመድረሱ በቀላሉ በስልካችሁ ማየት ትችላላችሁ። ስለዚህ ፕሮግራሚንግ ከተመቻችሁ ላይክ እና ሰብስክራይብ ማድረጋችሁን እንዳትረሱ። አመሰግናለሁ። ቻው፣ ሰላም።